እግዚአብሔር በሰው ይባርካችሁ። ደግሜ እላለሁ፣ እግዚአብሔር በሰው ይባርካችሁ። እግዚአብሔር ሰው ይስጣችሁ። በረከታችሁን ያዘ፣ የእናንተን ጉዳይ ያዘ ሰው ወደ እናንተ በኢየሱስ ስም ይፍጠን። ነገራችሁን የሚያበላሽ ሳይሆን፣ ነገራችሁን የሚያጨነግፍ ሰው ሳይሆን፣ እግዚአብሔር ነገራችሁን በሱ በኩል እናንተን የሚባርክ በረከታችሁን ያዘ። እግዚአብሔር መልአክ አድርጎ ወደ እናንተ የላከ ወሐላ ቬኒያ በጌታ በኢየሱስ ክርስቶስም ደጃችሁን ያንኳኳ። የሳኦል ልጅ ዮናታን ለዳዊት እንደሆነው እንደዛ መንገዱን እንዳቀናለት እንደዛው አቅጣጫን እንዳሳየው እንደዛ ከክፉ ነገር እንደጠበቀው እንደዛው እግዚአብሔር የልብ ወዳጅ ይስጣችሁ። የሚያቆስላችሁ ሳይሆን የሚያሳዝናችሁ ሰው ሳይሆን የሚያስለቅሳችሁ ሰው ሳይሆን ወይኔ እሱ ከመጣ በኋላ እሷ ከመጣች በኋላ እሷን ካወቅኩ በኋላ እሷን ከተዋወቅኩ በኋላ እንዲሆን የምትሉ ሰው ሳይሆን የምትጸጸቱበት ሰው ሳይሆን የምታዝኑበት ሰው ሳይሆን እግዚአብሔር አምላክ በኢየሱስ ክርስቶስ ስም በሰው ይባርካችሁ። ትላንት ያሳዘናችሁ፣ ትላንት ያቆሰላችሁ፣ ትላንት ነገራችሁን ያበላሸውን የሚተካ ያንን የሚያስረሳ የትላንትናው ጠባሳችሁን የሚያስረሳ የትላንትናው እልቅሻችሁንና እንባችሁን የሚያስረሳ ሰው እግዚአብሔር አምላክ ይስጣችሁ። ደግሞ በህይወታችሁ ላይ የማትፈልጉ ሰው በህይወታችሁ ላይ ካለ በኢየሱስ ስም ይሂድላችሁ፣ ይሰናበትላችሁ፣ ከህይወታችሁ ላይ ተነቅሎ ይሂድ። ቃላችሁ ኢዮናዳብ ክፉ መካሪ ነው። እንደ ኢዮናዳብ አይነት ያለውን ሰው እግዚአብሔር አምላክ ከህይወታችሁ ላይ ይንቀልላችሁ። ኢዮናዳብ ክፉ መካሪ ታውቃላችሁ። አምኖን ትዕማርን በወደደ ጊዜ እንዴት ነው እህትን የምትወደው ብሎ አልመለሰም። እንደውም ክፉ ምክርን ለወዳጁ ለወንድሙ መከረው። ሂድና እንደታመምክ መስለህ ተኛ፣ ያነ አባቴ በመጣ ጊዜ ታምሜያለሁ፣ የተመታ ምግብ ትስራልኝ በለው፣ ያን ጊዜ ያዛት ብሎ ክፉ ምክር መከረ። እንደዚህ አይነት ክፉ መካሪ ወንድሞች ወይም ክፉ መካሪ ጓደኞች እግዚአብሔር አምላክ ከህይወታችሁ ላይ በኢየሱስ ስም ይንቀልላችሁ። እግዚአብሔር በሰው ይባርካችሁ። እግዚአብሔር መልካም ሰውን በመስጠት በኢየሱስ ስም ያለፈውን ዘመናችሁን ይካሳችሁ። እግዚአብሔር የካሳ ዘመን ይስጣችሁ። በሰው እግዚአብሔር ይባርካችሁ። መልአክ አድርጎ ይላክላችሁ። ስጦታ አድርጎ ይስጣችሁ። በኢየሱስ ስም ተባረኩ።